ጀምር። ሰላም ጤና ይስጥልኝ። እንዴት ናችሁ? ስሜ አዳነ አብሽ ይባላል። የአራተኛ ዓመት የማኔጅመንት ክፍል ተማሪ ነኝ ማለት ነው። አሁን ያለሁት ወልዲያ ዩኒቨርሲቲ ነው ትምህርቴን እየተከታተልኩ ያለሁት። ማለት የዘንድሮ ዓመት ተመራቂ ነኝ ማለት ነው፣ ጂሲ ነኝ። አንዳንድ ነገሮች ለፍሬሽ ተማሪዎች ወይም ደግሞ ወደ ግቢ እድሉን አግኝታችሁ ጆይን ለማድረግ ዝግጅት ላይ ያላችሁ ተማሪዎች አንዳንድ ነገር ስለ ግቢ የህይወት ተግዳሮቶች ጥሩና መልካምና መጥፎ አጋጣሚዎችን እነሱን ሀሳቦችን ሼር አደርጋችኋለሁ ማለት ነው። ከዛ በፊት የግቢን ውጤት አምጥታችሁ ዩኒቨርሲቲን ለመግባት ሬዲ የሆናችሁ ልጆች በጣም እድለኞች ናችሁ ነው ብዬ ነው የማስበው። ሌሎችም ደግሞ የግቢ ውጤት መጥቶላችሁ ወይ ደግሞ ሳይመጣም ቀርቶ እዛው ያላችሁ ለመቅረት የሚያስባችሁ አሊያም ደግሞ ምኑ ፕላን የሌላችሁ ልጆች እናንተም በእናንተ መንገድ እድለኞች ናችሁ። ምክንያቱም እዛ ስትሆኑ የምታገኙት ነገር ይኖራል፣ እዚህም ስትመጡ እንደዛው የምታገኙት ነገር ይኖራል። በተመሳሳይ መልኩ ደግሞ ሎስ የምታደርጉት ነገር ይኖራል። ስለዚህ ወደ ግቢ የምትመጡ ልጆች ምንድን ነው ሀሳቤን ሼር የማደርጋችሁ ነገር ቢኖር ግቢ በመግባታችሁ በጣም እድለኞች ናችሁ ብዬ ነው የማስበው። ምክንያቱም ግቢ ማለት ራሳችሁን ሼፕ አድርጋችሁ ማይንድ ሴታችሁን በደንብ ዲቨሎፕ አድርጋችሁ እንዴት ሰልፍ ማኔጅ ማድረግ እንዳለባችሁ የምትማሩበት አጋጣሚ ነው ማለት ነው። ስለዚህ ግቢ ስለደረሳችሁ በጣም ደስተኛ ሆናችሁ በጥሩ ሞቲቭ ወደ ግቢ እንድትመጡ በዚህ አጋጣሚ መልእክቴን አስተላልፋለሁ ማለት ነው። ግቢ ስትመጡ የታወቀ ነው፣ ቻሌንጅ የለም ማለት አይደለም። ኤቭሪቲንግ ያለ ቻሌንጅ አይሆንም። ስለዚህ ቻሌንጅ አለ ማለት ነው። እነኛ ቻሌንጅ ደግሞ የሚታለፉ ነገሮች ናቸው ማለት ነው። ስለዚህ ምንም የሚያስፈራ ነገር የለውም። ወደ ግቢ ስትቀላቀሉ የተለያዩ አጋጣሚዎች ይኖራሉ። ጥሩ ጥሩ እድሎች ሊኖሩ ይችላሉ፣ እንደዛውም ደግሞ መጥፎ እድሎች ይኖራሉ ማለት ነው። የሚወሰነው በባለቤቱ ነው ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? እንግዲህ ጊዜያችሁን እንትን ብላችሁ ነው፣ ፋሚሊ እናንተን ኢንቨስት እያደረገባችሁ ነው። ስለዚህ ኢንቨስት እስከተደረገባችሁ ድረስ እናንተ ደግሞ እሱን እያሰባችሁ የእነሱን ልፋት እያሰባችሁ ፕላስ ቶዛ ደግሞ እናንተም ደግሞ ነገ ጥሩ ደረጃ መድረስ ስላለባችሁ የራሳችሁን ዓላማ ይዛችሁ ዓላማችሁን ብቻ ፎርዋርድ እያደረጋችሁ ወደፊት መጓዝ አለባችሁ ነው መልእክቴ ማለት ነው። ስለዚህ ምናልባት ወደ ግቢ ስትመጡ ከአካዳሚክ በተጨማሪ የተለያዩ አጋጣሚዎችን ህይወታችሁ ላይ በጣም የሚጠቅሙ ነገሮች ሰርታችሁ የምታልፉበት አጋጣሚ ነው ማለት ነው። በቢዝነስ ረገድ ሊሆን ይችላል። ቢዝነስ ጀስት ከዩኒቨርሲቲ ግራጁዌት አድርገን መስራት ብቻ አይደለም፣ ከወጣ በኋላ አይደለም እዛም ሆነ ቢዝነስ የምትሰራበት አጋጣሚ ይኖራል ማለት ነው። ስለዚህ ራሳችሁ ሬዲ የምታደርጉ ከሆነ ቢዝነስ የምትሰሩበት አጋጣሚ አለ። ከሰዎች ጋር እንዴት ኮሚኒኬሽን መፍጠር እንዳለባችሁ ጥሩ አጋጣሚ ይኖራል ማለት ነው። ስለዚህ እናንተ ጊዜያችሁን በአግባቡ መጠቀም አለባችሁ። ጊዜያችሁን በአግባቡ የምትጠቀሙ ከሆነ ሀሳባችሁን ደግሞ ፕላን ያደረጋችሁት ነገር አቺቭ የማታደርጉበት ምንም አይነት ምክንያት የለም። እንደሚታወቀው በአንድ ቀን ውስጥ 24 ሰዓታቶች አሉ። እነኚህ 24 ሰዓታቶች 3 ቦታ በተከፋፈሉ 8 ሰዓት አላችሁ ማለት ነው። ኢቭን 8 ሰዓት ወር ደግሞ ከ100% አንድ አራተኛውን ብትጠቀሙ እናንተ በጣም ውጤታማ የምትሆኑበት ነው ማለት ነው። ለጥናታችሁ ፎከስ የመጣችሁት ለመማር ነው። ስለዚህ እሱን ፎከስ አድርጋችሁ ትላላችሁ። ሌላው ደግሞ ፊዚካል ኤክሰርሳይዝ ስፖርታዊ እንቅስቃሴ ላይ የምትሳተፉ ከሆነ መሳተፍ አለባችሁ። የምትሳተፉ ከሆነ በጣም ውጤታማ የምትሆኑበት ነው። አንዳንድ ቢዝነስ መስራት ትችላላችሁ። ገንዘብ አይደለም፣ ገንዘብ ስላለ ብቻ አይደለም ቢዝነስ ሊሰራ የሚችለው። ሀሳቡ ካለ የማሰራበት ምክንያት የለም ማለት ነው። ወደ ተግዳሮቶቹ ሳልፍ ምናልባት ዩኒቨርሲቲ አዲስ ኢንቫይሮመንትን አዳፕት ለማድረግ በጣም ቻሌንጅ ሊያደርጋችሁ ይችላል እና
ያለ ችግር ኦር ደግሞ ያለ ቻሌንጅ ምንም አይነት ለውጥ እንደማይመጣ የታወቀ ነው እና ወዲያውኑ ለውሳኔ መቸኮል የለባችሁ። ቻሌንጁን በተረጋጋ መንፈስ እንትን ማለት አለባችሁ ማለት ነው። የግቢ እንደሚታወቀው ካፌ ምግብ ላይ መቻችሁ ይችላል። ከጨጓራ የተያያዙ የተለያዩ ነገሮች ቻሌንጅ ላይ ያደርጋችሁ ይችላል። በትምህርቱም ደግሞ የፈተና መቅለል መክበድ ሊሆን ይችላል። ከአንዳንድ መምህራን ጋር ያላቸው ኮሚኒኬሽን በተለያየ ምክንያት ቻሌንጅ ሊያደርጋችሁ ይችላል ማለት ነው። ሶ ምንድነው የምታደርጉት? እነኚህ ቻሌንጆች እንደምትወጧቸው ራሳችሁ ሬዲ አድርጋችሁ ፕላናችሁን ብቻ አቺቭ ለማድረግ ነው። ጀስት ፈርስት ይር ላይ በጣም ወሳኝ ነው ብዬ ነው የማስበው። እናንተ መሰረታዊ ነገር ነው። ጀስት አንድ ቤት መሰረት እንደሚጣልለት ሁላ የፈርስት ይር ላይ በጣም መስራት እንዳለባችሁ በዚሁ አጋጣሚ ላሳስባችሁ እወዳለሁኝ ማለት ነው። ስለዚህ ከውጤት ባሻገር ማይንዳችሁ ላይ በቃ ዲቨሎፕ አድርጋችሁ ምጡት። የመጀመሪያ ዓመት በጣም ወሳኝ ነው የምለው። ስለዚህ ከመምህራን ጋር ያላችሁ ኮሚኒኬሽን ስሙዝሊ መሆን አለበት። በጣም ጤናማ የሆነ ግንኙነት ሊኖራችሁ ይገባል ማለት ነው። ከጓደኞቻችሁ ጋርም እንደዛው፣ መንፈሳዊ ላይም እንደዛው ብታደርጉ ውጤታማ ትሆናላችሁ ብዬ ነው የማስበው። ስለዚህ ምናልባት ወደ ግቢ ስትመጡ ምንም የሚያስፈራ ነገር የለውም። ስለዚህ በቃ ራሳችሁን ሬዲ አድርጋችሁ ማንበብ ከሆነ የተወሰነ ሰዓት ታነባላችሁ። ከዛ ራሳችሁ ፈታ እያደረጋችሁ ውጤታማ የምትሆኑበት አጋጣሚ ነው ያለው ማለት ነው። ስለዚህ እድለኞች ናችሁ። ምንም የሚያስፈራ ነገር የለም። አንዳንድ ነገሮች ደግሞ ካሉ ወደፊት የምናሳውቃችሁ ነው። ምንድን ነው ስለዚህ ይሄ የኛ አካውንት ነው፣ የጓደኛ አካውንት ነው። ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ሰብስክራይብ እያደረጋችሁ እንድታበረታቱን እንፈልጋለን ማለት ነው። ምናልባት አንዳንድ ሀሳቦች የምትፈልጓቸው ሀሳቦች ከዩኒቨርሲቲ የህይወት ተግዳሮቶች የተያያዙ ሀሳብ ካላችሁ ኮመንት ላይ ያስቀምጡልን። በሌላ የህይወት ተሞክሮ ደግሞ ቀጣይ ላይ ይዘንላችሁ የምንቀርብ ይሆናል። ሰላማችሁ ይብዛልኝ። አመሰግናለሁ። እንግዲህ ያው ጓደኛዬ እንደነገራችሁ ነው። የኔና የእሱ ሊሆን ይችላል። የኔን የግቢ የህይወት ተሞክሮቻችንን ሼር እናደርጋችኋለን። እንዴት ግቢ ላይ ጥሩ የሆነ ጊዜ ማሳለፍ እንችላለን፣ እንዴት ስኬታማ መሆን እንችላለን፣ እንዴት የምንፈልገውን ዲፓርትመንት ጆይን ማድረግ እንችላለን። ስፔሻሊ ደግሞ ስለ ወልዲያ ዩኒቨርሲቲ ልንነግራችሁ በእኛ በኩል ዝግጁ ነን። ሁላችሁም ፍሬሽ እስከሆናችሁ ድረስ ልክ እንደ ፍሬሽ ተማሪ አክት አድርጉ። ልክ እንደ ፍሬሽ ማንበብ ካለባችሁ ማንበቡ፣ መተሸን ካለባችሁ ተሽኑ። በቃ መስራት ካለባችሁ፣ መጠየቅ ካለባችሁ፣ ማውራት ያለባችሁ ሰው ካለ አውሩ። እነዚህ ቻሌንጆች ፍሬሽ ላይ ሆናችሁ ፌስ ካላረጋችኋቸው ቀጣይ ሁለተኛ እና ሶስተኛ ዓመት ላይ ፌስ ማድረግ ስለሚከብድ ነው ይሄን ያልኳችሁ እና ሁላችሁም ሰብስክራይብ በማድረግ እንድታበረታቱ ይፈልጋለሁ። ሌላ እንሰራላችሁ የምትፈልጉት ሀሳብ ካለ ሁላችሁም ኮሜንት ላይ አሳውቁኝ። ባይ